ብሩክታይት እንግዲህ ግንቦት 4 ቀን 2014 ዓመተ ምህረት ሰኞ ዕለት በግሬስ ሆስፒታል ሴት ልጅ ወልዳለች። ነገር ግን እርግዝናዋ እንዳይታወቅባት እናም ከሚዲያው ጠፋች እንዳትባል አስባበት ከማርገዟ በፊትና እርግዝናዋ ሳይገፋ ብዙ ፎቶዎችን በመነሳት እርግዝናዋ በገፋበት ጊዜና በአራስነት ወቅቷ እነዛን ፎቶዎች ሚዲያ ላይ እየለቀቀች ስለነበር ማንም ማስተዋል አልቻለም ነበር። እንዳልክ አስቴር ከምትባል ሴት አንድ ወንድ ልጅ ወልዷል። አስቴር እንግዲህ በዱባይ ሀገር የምትኖርና የፕሮቴስታንት እምነት ተከታይ የነበረች ሴት ናት። ወደ አዲስ አበባ መታ በተገናኙበት ወቅትም ወንድ ልጅ ትወልዳለች። ነገር ግን እንዳልክና አስቴር በትዳር አልተሳሰሩም። ልጃቸው የተወለደው መጋቢት 2015 ዓመተ ምህረት ነው። መሰረት መብራቴ እንግዲህ የመውለዳቸው ዜና ሕዝብ ዘንድ እንዳይደርስ ካደረጉ ታዋቂ ሰዎች መካከል አንዷ ናት። ከባለቤቷ ከአቶ ዘውዱ ሽባባው ጋር በአሜሪካን ሀገር በድንገት የተዋወቁ ቢሆንም ግንኙነታቸው አድጎ እንግዲህ ሚያዝያ 3 2010 ላይ በአፍሮዳይ ሆቴል ባህላዊ በሆነ መንገድ የጋብቻ ስነስርዓታቸውን ፈጽመዋል። መሲም እንግዲህ ከ2 ዓመት በፊት እንደወለደች ነው የደረሰን መረጃ የሚያሳየው። ነገር ግን መሲ ይህንን ዜና ከሚዲያው ደብቀዋለች።